በዳሎቻ ወረዳ አስተዳደር ከ74 ሚሊዮን ብር በላይ ወጪ የተደረገባቸው የተለያዩ የልማት ፕሮጀክቶች ተመረቁ። የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ ፋጤ ስርሞሎ ፕሮጀክቶቹን በይፋ አስመርቀዋል። በወረዳው ከተመረቁ ፕሮጀክቶች መካከል የዳሎቻ ወረዳ ፍርድ ቤት፣ የግርንዝላ ሁለተኛ ደረጃ ትምህርት ቤት የቤተ ሙከራ ማዕከልና የቆሮ ጭሞ ጤና ጣቢያ በአብነት የሚጠቀሱ ናቸው። በምረቃ መርሃ ግብሩ ላይ በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ ፋጤ ስርሞሎ የተመረቁ ፕሮጀክቶችን በትምህርት በፍትህና በጤናው ዘርፍ የሚስተዋሉ ውስንነቶችን በዘላቂነት ለመፍታት የሚያስችሉ በመሆናቸው የጎላ አስተዋጽኦም እንዳላቸውም አመላክተዋል። እንደሚታወቀው ሀገራችን ኢትዮጵያ የለውጥ ሂደትና የማንሰራራት ምዕራፍ ላይ የምትገኝ ነች። በዚህ ሂደት ሀገራዊና ከባቢያዊ ፋይዳ ያላቸው ታላላቅ ተግባራቶች ሲከናወኑ ቆይተዋል። በዛሬው ወረዳ ፕሮጀክት ምረቃ ስነ ስርዓታችን የመንግስት መዋቅር ከወረዳው ህብረተሰብ ጋር በመቀናጀት ያከናወናቸው ያሉ የልማት ፕሮጀክት የህዝብ ችግሮችን በሂደት እየቀረፉ ከመሄድ አንጻር ፋይዳቸው ከፍተኛ ነው። ዛሬ የተመረቁ የተለያዩ ፕሮጀክቶች ጤናማና አምራች ዜጋ ለመገንባት፣ ንጹህ የመጠጥ ውሃ ፕሮጀክት ችግሮችን ለመፍታት፣ የተቋም ተደራሽነትን፣ የክራይ ወጪዎችን በመቀነስ የሥራ ቦታዎችን ምቹ በማድረግና ለዳኝነት ስራው ምቹ ሁኔታ በመፍጠር ረገድ ጉልህ ድርሻ ያላቸው በመሆኑ እነዚህ ስኬቶች እንደ ማነቃቂያና ማበረታቻ አቅም በመጠቀም የህብረተሰቡን መጠነ ሰፊ ችግሮች ለመፍታት ከመንግስታችን ጎን በመቆም የውስጥ አንድነታችንን ማጠናከር ያስፈልጋል። በመርሃ ግብሩ የተገኙት የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኦስማን ሱሩር ዛሬ ከተመረቁ የልማት ፕሮጀክቶች መካከል ለዳሎቻ ወረዳ ፍርድ ቤትና ለቆሮ ጭሞ ጤና ጣቢያ የልማት ስራዎችን ለማሳለጥ ቢሮው አስፈላጊውን ድጋፍ እንደሚያደርግም አመላክተዋል። ባየነው የወረዳው ፍርድ ቤትም ለሰሩት ሞዴል ስራ የክልሉ ግብርና ቢሮ የውስጥ አቅማቸውን ለማሳደግ ኮምፒውተርና ስካነር ለውስጥ ለቴክኖሎጂ ስራቸው ያግዛል። ምድረ ግቢያቸውን እነሱ የጀመሩትን በማጠናከር የማዘመን ስራ ለወረዳውም ዞኑ በርግጥ በብዙ ፍራፍሬ ልማት ስራዎች ሞዴል ነው። የበለጠ ሞዴልነቱን ወደ አንድ ደረጃ ከፍ ሊያደርግ የሚችል የቅመማ ቅመምና የፍራፍሬ የማልማቱን ስራ ሙሉ ኃላፊነት ወስዶ ፍርድ ቤቱ የተቋማትን የፍራፍሬ ማዕከል እናድርግ የሚለው ልክ እንደ ቆሮ ጤና ጣቢያ ሁሉ የክልል ግብርና ቢሮ ይህን ኃላፊነት ወስዶ እንደሚሰራ ቃል ለመግባት እወዳለሁ። ሌላው በዕለቱ መርሃ ግብር የተገኙት የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ሲሆኑ ፕሮጀክቶቹ የማህበረሰቡን ኢኮኖሚያዊና ማህበራዊ ተጠቃሚነት ሊያረጋግጡ የሚችሉ መሆናቸውን ገልጸው ለተቋማቱ ቢሮ አስፈላጊውን እገዛ ያደርጋል ሲሉም ተናግረዋል። ክልሉ መንግስት የጤና ጣቢያ አገልግሎት አሰጣጡ ላይ በተለይ ቴክኒካል የሆነውን ስራ ይበልጥ ለእናንተ ተደራሽ በሚሆን ደረጃ ላይ የእናቶች የህፃናት እንዲሁም የጠቅላላ ከወረርሽኝ ተያያዥነት ያላቸውን በሽታዎች በተገቢ ለእናንተ እንዳገለግል የቴክኒክም የሌሎችም ድጋፍ በቀጣይም ከዞን ጤና መምሪያና ከወረዳዎቹ ጋር በጋራ በመሆን እንደግፋለን። የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ ፕሮጀክቶቹ በህብረተሰብና በመንግስት ብርቱ ጥረት የተገነቡ መሆናቸውን በመጥቀስ ፕሮጀክቶቹ ጀምሮ የማጠናቀቅ ልምድን ማሳየት የተቻለባቸው መሆኑንም አንስተዋል። በዛሬው ዕለት በወረዳችሁ የትምህርት ቤቶች ማሻሻያ ፕሮግራም ላይ የቤተ ሙከራ እንዲሁም አገልግሎት አሰጣጥን ለማሻሻል የፍርድ ቤት አገልግሎትን ለማሻሻል የሚረዳ ዘመናዊ ቢሮ ግንባታ እንዲሁም የህብረተሰባችንን ጤና አገልግሎት ለማሻሻልና ፍትሃዊነቱን ለማረጋገጥ የጤና ጣቢያ ምረቃ ላይ ተገኝተናልና በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። በመደመር መንግስት በሀገራችን ሁለንተናዊ ብልጽግና ለማረጋገጥ የሚያስችሉ ወሳኝ እርምጃዎች እየተወሰዱ ይገኛሉ። በተለይ ትላንትን በማረም ዛሬን በመምራት ነገን በመቅረጽ ትውልድን ለማሻገር
እንደዚህን ሊያሳድጉ ዳር ሊያደርሱ የሚችሉ የለውጥ ተግባራት ባለፉት 8 ዓመታት ስንተገብር ቆይተናል። በዚህም በሀገርም በክልላችንም በዞናችንም አበረታች ውጤቶች ተመዝግበዋል። በተለይ በዞናችን ያስመዘገብናቸው ስኬቶች በድንገት የተገኙ አይደሉም። አቅደን መላው ህብረተሰባችንን አንቀሳቅሰን እንደጀመርነው ፕሮጀክቶቻችንን መጨረስ እንችላለን በሚል በመተባበር ክንድ በቁርጠኝነት በመምራት ቃልን በተግባር በሚል መርህ በተደረገ ርብርብ ያገኘነው ስለሆነ ለዚህ ሁሉ ለተጋችሁ አካላት ከፍ ያለ ምስጋናዬን አቀርባለሁ። አንዴ አመስግኑልኝ። በምረቃ መርሃ ግብሩ የእንኳን ደህና መጣችሁ መልእክት ያስተላለፉት የዳሎቻ ወረዳ ዋና አስተዳዳሪ አቶ ሬድዋን መሶሮ ማህበረሰቡ ከመንግስት ጋር በመቀናጀት በሁሉም የልማት ዘርፍ የነቃ ተሳትፎ እያደረገ መሆኑን ጠቅሰው ዛሬ የተመረቁ ፕሮጀክቶች የዚሁ ማሳያ ናቸው ሲሉም ተናግረዋል። የደረጃው በልዩ ትኩረት ስትራቴጂክ አመራር እንዲሰጥባቸው በማድረግ የህብረተሰቡን ተጠቃሚነት ለማረጋገጥ ብልጽግና ፓርቲ ሰፊ ስራ ሰርቷል። ለዚህም እንደ ወረዳ በጣም ብዙ በየደረጃ ያሉት እንዳሉ ሆኖ እንደ ወረዳ እንኳን ብንሄድ በጣም ብዙ መዘርዘር ይቻላል። ከጋይት ዲጆ መርሱ ግድብ እስከ በየቦታው የሚመነጩበት ናቸው ያሉ የጥልቅ ጉድጓድ ውሃዎች ከ4 እስከ 5 የሚደርሱ እንዲሁም ትምህርት ለትምህርት ሞቢላይዜሽን እንቅስቃሴ ላይ ተማሪ ወንበር ጥምርታን፣ ተማሪ መጽሐፍ ጥምርታን፣ ተማሪ ክፍል ጥምርታን አጠቃላይ ትምህርት ቤቶች ደረጃቸው እንዲሻሻል ሰፊ ስራዎችን እንዲሰራ ይገኛል። ዛሬ የዚህ ምርቃት አካል የሆነው የግርንዝላ ሁለተኛ ደረጃ ትምህርት ቤት ቤተ ሙከራ ምረቃ ነው። ያው ይህም በህብረተሰብና በመንግስት ተሳትፎ የተሰራ ነው። በአጠቃላይ ወደ 11 ሚሊዮን ጨርሷል። እዛ ትምህርት ስኩል ላይ የነበረውም አሁን እያየን ያለውን የተማሪ ውጤት ስብራትን በማሻሻል ረገድ የተሻለ የተማሪ ውጤት እንዲመዘገብ የሳይንስ ትምህርቶችን ከፍ በማድረግ ውጤት ረገድም የላቀ ሚና አለው። አሁን የምንገኝበት የዘመናት የህዝቦች ጥያቄ የነበረው የቆሮ ጤና ጣቢያ ነው። ይህ ጤና ጣቢያ እንደሚታወቀው ባለፉት ዓመታት ተጀምሮ የግንባታ ሂደቱ የተለያዩ ውስብስብ ችግሮች የነበሩበት ቢሆንም ባለፉት 9 ወራት ግን የነበረበትን ውስብስብ ችግር በመለየት የመፍትሄ አቅጣጫ በማስቀመጥ እንዲሁም በአጭር ጊዜ ለመፈጸም የሚያስፈልገን ያለንን አቅም በሙሉ በማስተባበር ለዚህ የሚያስፈልገን በጉልበት፣ በእውቀት፣ በካሽ፣ በአይነት በየደረጃው ካሉ መንግስትና ባለድርሻ አካላት ጋር በማስተባበር አሁን በምናየው መልኩ ግንባታ እዚህ ሊደርስ ችሏል። ይሄ ግንባታ እዚህ ሲደርስ በጉልበት በአይነት በተለያየ መልኩ 26.5 ወይም 26 ሚሊዮን 500 ሺህ ብር አጠቃላይ የግንባታው ሂደት ጨርሷል። እንዲሁም ቀጥሎ ወዳለው ደረጃ ላይ የውስጥ የሕክምና ቁሳቁስ ማሟላትና መድኃኒት ማሟላት ላይ ከክልል ከዞን እስከ በየደረጃው ባሉ አካላት ትብብር የ16.5 ሚሊዮን ብር የውስጥ የሕክምና ቁሳቁስና መድኃኒት እንዲገባ በማድረግ በአጠቃላይ 43 ሚሊዮን በሆነ ወጪ ግንባታው ተጠናቆ በዛሬው ዕለት በይፋ ሊመረቅ ችሏል። በምረቃ መርሃ ግብሩ የፌዴራል የክልልና የዞን እንዲሁም የወረዳ የሥራ ኃላፊዎችና ሌሎችም ባለድርሻ አካላት ተገኝተዋል።